ውድ የሰማይ ዜማ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ ከባለፈው የሚቀጥለውን ክፍል 6 ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሮ እናመሰግናለን። ክርስቲያኖች ያሉበትን ስፍራ የሚጠቁም ቆፋሪ እስከዛሬ አንድም አልተገኘም። አልፎ አልፎ ይገኛል። ዳሩ ግን ክርስቲያኖች አንድ ትንሽ አደጋ ምልክት ሲሰሙ በሚያውቁት ስርቻ ውስጥ እየገቡ ይሰወራሉ። እንዲህ ከሆነማ እንዴት አድርጎ ሊቀናኝ ይችላል? እንጃልህ። የተጣለብህ ኃላፊነት ግን ከባድ ነው። ይህም የሆነው ያው ድፍረትና ብልህነት ተባብረው እንዲሳካል ይረዱዋል በማለት ነው። ይህን ትዕዛዝ ከግቡ ለማድረስ ከቻልክ እንጀራ ወጣልህ ማለት ነው ወዳጄ። እኔም የማውቀውን ያህል ስለ ስፍራው አስረድቻለሁ። በተረፈ አንድ ቆፋሪ ጠጋ ብትል በበለጠ ሊያስረዳ ይችላል። በል እንግዲህ ይቅናህ። ሉኩሉስ እነዚህን ቃላት ተናግሮ ወደ ስፍራው ተመለሰ። ማርሴሉስም በበኩሉ ራሱን ወደ ምድር አቀርቅሮ በሐሳብ ባህር ውስጥ ገብቶ ይዋኝ ጀመር። በሐሳቡ ውስጥ ጣልቃ እየገባ ያ ሞት የሚሸነፍበትን መንገድ ለሚያውጀው ጣፋጭ ዜማ ትዝ ይለው ነበር። ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን። የአፒያ አንቲካ ጎዳና። ማርሴሉስ ያለመዘግየት የታዘዘውን ለመፈጸም ተነሳ። ወታደር ሳያስከትል ምርመራውን ቀጠለ። ከመኮንኖች ሰፈር ተነስቶ አፒያ አንቲካ በተባለው ጎዳና በኩል ግራ ቀኙን እየቃኘ የስለላ መልክ ያለውን ሽርሽሩን ጀመረ። ይህ ስመጥር ጎዳና በግራ በቀኙ በማዕረግ በተጠበቁ መቃብሮች የታጠረ ነበር። ከመንገዱ ራቅ ብሎ የሚያማምሩ ቤቶች ተደርድረው ይታያሉ። ከዚህም ራቅ ብሎ የሚታየው የባላገሩ ሰፈር ነው። ከከተማይቱ ቅጥር 3 ኪሎ ሜትር ያህል ከሄደ በኋላ ወደ አንድ ክብ ህንፃ ደረሰ። ህንፃው በአራት ማዕዘን መልክ በተቀረጹ ታላላቅ ድንጋዮች እጅግ ውብ በሆነ አኳኋን የተሰራ ነበር። ህንፃው ጽኑ ሆኖ የተሰራ በመሆኑ በዘመናት ርዝመት ሳይበገር ግርማውንና ውበቱን ሳይቀንስ ኖሯል። ማርሴሉስም ለጥቂት ጊዜ ቆም ብሎ ወደኋላው ተመለከተ። የሮም ከተማ በሩቅ ቆሞ ለሚመለከታት እንግዳ የምታበረክታቸው ብዙ ውበት ያላቸው ታሪካዊ ቅርሶች አሏት። ከሁሉ ይበልጥ የሚደነቀው ግራና ቀኝ የተሰለፉት መቃብሮች ናቸው። እነዚህ መቃብሮች የሮም ታላላቆች የመኳንንቷና የጥንታውያን ጀግኖቿ ማረፊያ ስፍራ ነበሩ። ለመታሰቢያ በተቀረጹላቸው ድንጋዮች ላይ የተጻፉት ቃላት በሕይወታቸው ሳሉ የነበራቸውን ምድራዊ ክብርና ገናናነት ወዳልታወቀው ሕይወት ሲሻገሩ የነበራቸውን የተስፋ ጭላንጭል ይገልጹ ነበር። እነዚህን መቃብሮች ብዙ ጠቢባን ያጌጧቸውና ትውልድም ፈርሰው እንዳይረሱ የተንከባከባቸው ነበሩ። ማርሴሉስም በዚያ ቆሞ ከመቃብር በታች የዋሉትን የሮምን ኃያላን ታሪካዊ ስሞች ዝክረ ነገር ሲያሰላስል አንድ ሊቅ እንዲህ ሲል የተናገረው ትዝ አለው። በፓርታካፔና በኩል አልፈህ የካላስቲንስን፣ የሲፒዮስን፣ የነ ሰርቪልንና የነ ሜቱሊን መቃብሮች ስትመለከት በዚያ ውስጥ ያረፉት ሰዎች ደስተኞች አይደሉ የሚያሰኝ ስሜት ያድርብሃልን? ታላቋ መናገሻ ከወዲህም ከወዲያም የድንበሯን ቅርንጫፍ እያሰፋች በመሄዷ ከቀድሞ ወሰኗ ውጭ የተሰሩት የመኖሪያ ቤቶች ብዙ ነበሩ። ከዚህ የተነሳ የከተማይቱ ወሰን የት እንደሚያልቅና የገጠሩ ድንበር የት እንደሚጀምር ለማወቅ አስቸጋሪ ነበረ። ከሩቅ የሚተማው የከተማይቱ ድምፅ ተሰማው። ከወዲህ ወዲያ የሚርመሰመሱት ሰረገሎች ታዩት። የሕዝቡ ኮቴ ጆሮውን ጎበኘው። ሐውልቶችና መቅደሶች የሚያንጸባርቀው ቤተ መንግሥት፣ አያሌ ጉልላቶችና ታሪካዊ አምዶች ስፍራ ስፍራቸውን ይዘው አየ። ከዚህ ሁሉ ከፍ ብሎ የካፒቶሊን ኮረብታ የጁፒተርን መቅደስ እንደ ዘውድ ቁንጮው ላይ ደፍቶ ይታይ ነበር። ዳሩ ግን ውብ ከሆነችውና የሕይወት ምልክት ከሚታይባት የሕያዋን መኖሪያ ከሆነችው መዲና ይልቅ የዝምታው ግርማ የሚያሸብረው የሙታን ሰፈር ያስደንቅ ነበር። ማርሴሉስ
በቆመበት ምድር ዙሪያ ዘመናት ያፈሯቸው የሮም መሐንዲሶች የሥራ ውጤቶቻቸው በግራም በቀኝም ተሰልፈው ነበር። የሮም ኃያላን ሐውልቶች የብዙ ዘመናት ግርማቸውን እንደተጎናጸፉ ቆመዋል። የሮም የጀግኖቿ፣ የጠቢባኗ፣ የዝናዋና የብልጽግናዋ ዜና በእነዚህ ሐውልቶች ላይ ተቀርጾ ሲነበብ የብዙ ዘመን ትዝታ ይቀሰቅስ ነበር። በዘመኑ የነበረው አረማዊ እምነት ዱካ በታሪክ ጎዳና ላይ በግልጽ ይታይ ነበር። ይህም ሃይማኖት በሜዳዊ ሥርዓቱ በውበትና በክብር ያጌጠ ቢሆንም ለአማኞቹ መንፈሳዊ ቅርጽ ሊያስተርፍ አልቻለም። በሞቱት መታሰቢያ ድንጋዮች ላይ የሚነበቡት ጽሑፎች የእምነትን ነገር ፈጽሞ አያነሱም። ሟቾቹም ሥጋዊ ኑሮንና የሕይወትን ደስታ የተቋደሱ መሆናቸውን ከመግለጽ ሌላ ከሞት በኋላ ስላለው ሕይወት የነበራቸውን ተስፋ የሚጠቁሙ አልነበረም። ማርሴሉስ በዚያ በመቃብሮች ሰልፍ መካከል ቆሞ ከሐሳቡ ጋር ሲወጣና ሲወርድ እንደገና የሊቁ ቃል ትዝ አለው። እዚህ ውስጥ ያረፉት ሰዎች ደስተኛ አይደሉም የሚል ስሜት ያድርብሃልን? እንደዚህ እያደንኩ እንዲይዛቸው የታዘዝኩት ክርስቲያኖች በጠቅላላው የፍልስፍና ትምህርቶች ውስጥ የማይገኘውን ምስጢር የደረሱበት ይመስለኛል። የሞትን ፍርሃት ከማሸነፋቸውም ሌላ በደስታ መሞትን ያውቃሉ። በእድሜ ላነሱትም ሆነ በጉልበት ለደከሙት ይህን የመሰለ ብርታት የሚሰጣቸው ምን ይሆን? የመዝሙራቸው ትርጉምስ ምንድን ነው? የኔ እምነት በሕይወት እስካለው ድረስ ተደሳች ያደርገኛል። የእነርሱ ግን ሞትን በጀግንነትና በመዝሙር እንዲጋፈጡ ይረዳቸዋል። ማርሴሉስ እዚያው ቆመበት ሆኖ በእነዚሁ ሐሳቦች ይንገላታ ጀመር። እነዚህን ክርስቲያኖች በእንዴት ያለ አኳኋን ፈልጎ ያገኛቸው? ብዙ ሰዎች በአጠገቡ ይወጡ ይወርዱ ነበር። የእርዳታ እጃቸውን ሊያቀብሉት የሚችሉ በመካከላቸው ያሉ አልመሰለውም። ታላላቅ ሕንፃዎች፣ ቅጥሮች፣ መቃብሮችና መቅደሶች ከበውት ነበር። ወዳሰበበት ካታኮምብ ወደ ተባሉት ዋሻዎች የሚያደርስ ምልክት ምንም ሳይታየው ቀረ። በመጨረሻ የሚያደርገው ነገር ጥፍት አለበት። ጎዳናውን ተከትሎ ግራና ቀኝ የሚያያቸውን ቤቶች እየቃኘ በአጠገቡ የሚያልፉትን ሰዎች እየመረመረ ጉዞውን በዝግታ ቀጠለ። ዳሩ ግን ያለፈባቸው ስፍራዎችም ሆኑ ያያቸው ሰዎች እርሱ ሊደርስበት ከሚፈልገው ስፍራ ጋር ምንም ግንኙነት ያላቸው መስሎ አልታዩትም። ፀሐይዋ ተዘቀዘቀች፣ ቀኑም እየመሸ ሄደ። የማርሴሉስን ፍለጋ ምንም ፍሬ ሳያፈራ ቀረ። ካታኮምብ የተባለው ዋሻ ብዙ መግቢያዎች እንዳሉት በማስታወስ ተስፋ ሳይቆርጥ ፀሐይዋ እስክትጠልቅ ድረስ ፍለጋውን ለመቀጠል ወሰነ። ማርሴሉስ ብዙ ጊዜ ወጣ ወረደ። በአካባቢው የሚገኙትን አቅጣጫዎች ሁሉ አዳረሰ። በአንዱ መንገድ ብዙ ጊዜ ተመላለሰበት። ፀሐይዋ የአድማሱን ዘርፍ ነካች፣ ለዓይንም ሊጨልም ሆነ። የማርሴሉስም ድካም በመጨረሻው የተፈለገበትን ፍሬ አበረከተ። አንድ ልጅ አስከትሎ የሚሄድ አንድ ሰውዬ ውልብ ሲል ታየው። ሰውየው የለበሰው ልብስ ድሪቶ ከመሆኑም በላይ የአፈርና የአሸዋ ምልክት ይታይበት ነበር።